በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት መዝሙር 1 ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውኃ ፈሳሾች ላይ እንደተተከለች፣ ፍሬዋንም በየጊዜው እንደምትሰጥ፣ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሠራውም ሁሉ ይከናወንለታል። ክፉዎች እንዲሁ አይደሉም፣ ነገር ግን ንፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችም በጻድቃን ማኅበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። መዝሙር 2 አሕዛብ ለምን ያጉረመርማሉ? ወገኖች ስለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቆቹም በእግዚአብሔርና በመሲሑ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ያናግራቸዋል፣ በመዓቱም ያውካቸዋል። እኔ ግን በእነርሱ ላይ ንጉሥ ሆኜ ተሾምሁ፣ በተቀደሰው ተራራዬ በጽዮን ላይ ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድሁህ። ለምነኝ፣ አሕዛብን ለርስትህ፣ የምድርም ዳርቻ ለግዛት እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሠሪ ዕቃዎችም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆች ተገሠጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓትም ደስ ይበላቸው። ተግሣጹን ተቀበሉ፣ ጌታ እንዳይቆጣ እናንተን በመንገድ እንዳትጠፉ። ቁጣው ፈጥና ትነዳለችና፣ በእርሱም የታመኑ ሁሉ የተመሰገኑ ናቸው። መዝሙር 3 አቤቱ የሚያስጨንቁኝ ምንኛ በዙ! በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍስሽ አምላክሽ አይደለሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬና ራሴን ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮኻለሁ፣ ከተቀደሰ ተራራውም ይሰማኛል። እኔ ተኛሁ አንቀላፋሁም፣ እግዚአብሔር ደግፎኛል አነቃሁ። ከሚከቡኝ ከአእላፍ ሕዝብ አልፈራም። ተነሣ አቤቱ አምላክህ አድነኝ። አንተ የጠላቶቼን መንጋጋ መትተሃልና፣ የክፉዎችንም ጥርስ ሰብረሃልና። ማዳን እግዚአብሔር ነው፣ በረከትህም በሕዝብ ላይ ነው። አሜን አሜን ለዘላለሙ አሜን።